በቅርቡ ከዚህ ዓለም በሞት የተለዩት የተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች የአርቲስቱን የቀብር ስነ ስርዓት ለማስፈጸምና ቤተሰቡን ለመደገፍ ተከፍቶ የነበረውን የገቢ ማሰባሰቢያ ግብ ማሻሻላቸው ታወቀ። መጀመሪያ ላይ በጎፈንድሚ ገጽ ላይ የገቢ ማሰባሰቢያ ግቡ 500,000 የአሜሪካን ዶላር ተደርጎ ተለጥፎ የነበረ ቢሆንም ቤተሰቦቹ አሁን ግቡን ወደ 100,000 ዶላር እንዲቀንስ ማድረጋቸው ታይቷል። እስካሁን ድረስ ባለው መረጃ መሰረት በደጋፊዎችና በአድናቂዎች አማካኝነት ከ81,000 ዶላር በላይ ተሰብስቧል። ግቡ ዝቅ መደረጉ ቤተሰቡ ካሰበው እቅድ ጋር እንዲቀራረብና ድጋፍ ለማድረግ የሚፈልጉ ወገኖች ይበልጥ እንዲበረታቱ ያደርጋል ተብሎ ታምኖበታል። የአርቲስቱ ባለቤት ንጹህ ዘር በላይነህ በጎፈንድሚው ላይ ባሰፈረችው መልእክት የዚህ ድጋፍ ዋነኛ ዓላማ 3 ትንንሽ ልጆቻቸውን በብቸኝነት ለማሳደግና የወደፊት ህይወታቸውን ለመታደግ መሆኑን ገልጻለች። ንጹህ ዘር ልጆቼ አባታቸውን ጀግናቸውንና ትልቅ ደጋፊያቸውን አጥተዋል። እኔ ደግሞ የህይወት አጋሪና የወደፊት ህይወቴን አብሬ ያቀርኩትን ምርጥ ጓደኛዬን አጥቻለሁ። በሐዘን ላይ ብሆንም ልጆቼን ብቻዬን ለማሳደግና በዚህ አስቸጋሪ ወቅት የሚያስፈልጋቸውን ሁሉ ለማቅረብ የግዴታ የገጠመኝን እውነታ መጋፈጥ አለብኝም ብላለች። ድጋፉ በቀጥታ የሚውልባቸው ነጥቦች ስትዘረዝርም ለልጆቹ መረጋጋት መፍጠር መሆኑን አስታውቃለች። በአባታቸው ህልፈት የደረሰባቸውን ስብራት እያከሙ እንዲያድጉ የተረጋጋ የዕለት ተዕለት ኑሮ መፍጠር ነጻነት ለልጆቹ እጅግ ይመኝ የነበረውን ጥራት ያለው ትምህርትና አስተማማኝ ወደፊት ህይወት ማረጋገጥ ነው ብላለች። የዚህ የሽግግር ወቅት ለቤተሰቡ የሚያስፈልጉ መሰረታዊ ፍላጎቶችም ማሟላት ናቸው። ንጹህ ዘር እናንተ ደግነት የዚህ ሐዘን ወቅት ብቻችንን አለመሆናችንን ያስታውሰናልን ብላለች። የኢትዮጵያ ህዝብ ያላትን አክብሮትና ምስጋናም ገልጻለች። የኢትዮጵያ ፌዴራል ፖሊስ ከዓለም 94ኛ ሆኖ ውድድሩን አጠናቀቀ። በዱባይ ሲካሄድ የነበረው የዓለም ልዩ የፖሊስ ኃይሎች ስዋት ውድድር ትናንትና የተጠናቀቀ ሲሆን አዘጋጆቹ የውድድሩን አጠቃላይ ውጤት ዛሬ ይፋ አድርገዋል። ላለፉት 5 በተካሄደውና በተለያዩ አይነት ውድድሮችን ባካተተው በዚህ ውጤት መሰረት ከዓለም አንደኛ የወጣው የካዛኪስታን ስዋት ሲ ቡድን የወርቅ ሜዳሊያ አሸናፊ ሲሆን ሁለተኛ የወጣው ደግሞ የካዛኪስታን ስዋት ኤ ቡድን ደግሞ የብር ሜዳሊያ አግኝቷል። የቻይና ፖሊስ ስዋት ሲ ቡድን ደግሞ ሶስተኛ መውጣቱ ተገልጿል። ከ48 ሀገራት የተወጣጡ 109 የስዋት ቡድኖች በተሳተፉበት በዚህ ውድድር ላይ የኢትዮጵያ ፌዴራል ፖሊስ ስዋት ቡድን ተሳታፊ መሆኑን ከዚህ ቀደም መዘገባችን ይታወሳል። አንድ ቡድን ብቻ የተሳተፈው የኢትዮጵያ ስዋት ቡድን በአጠቃላይ 101 ነጥብ በማምጣት ከዓለም 94ኛ በመሆን ውድድሩን ማጠናቀቁን አዘጋጆቹ አስታውቀዋል። ይህ በእንዲህ እንዳለ ፌዴራል ፖሊስ እንደገለጸው ባሰራጨው መረጃ የተገኘው ውጤት አመርቂ ሲል ገልጾታል። በዩናይትድ አረብ ኤምሬትስ የሀገር ውስጥ ጉዳይ ሚኒስቴር አማካኝነት የሚዘጋጀው ይህ ውድድር ዘንድሮ ለ7ኛ ጊዜ ተከናወነ ሲሆን ኢትዮጵያ ስትሳተፍ ዘንድሮ 2ኛዋ ነው ብለዋል። ፌዴራል ፖሊስ ውጤቱን አመርቂ ያለው ካለፈው ዓመት የተሻለ በመሆኑ ነው ብለዋል። በዚህ ዓመት ከ10 ጊዜ በላይ ለአፍሪካ ህብረት ደብዳቤ ጽፍ ያለው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። የህወሓት ሊቀመንበር የሆኑት ደብረጽዮን ገብረ ሚካኤል ዛሬ በሰጡት ጋዜጣዊ መግለጫ 51ኛው የፓርቲው ምስረታ በዓል የህዝቡን ደህንነት የሚያረጋግጥ መልኩ መከበር እንዳለበት አሳሰቡ። የትግራይ ህዝብና የፓርቲያችን ጥያቄዎች ግልጽ ናቸው ያሉት ሊቀመንበሩ እነዚህም ህዝቡን ህልውና ማረጋገጥ፣ የተፈናቀሉትን መመለስና የትግራይን ሉዓላዊነት ወሰን ማረጋገጥ መሆናቸውንም አስረድተዋል።
ከፕሪቶሪያ ስምምነት በኋላ ችግሮቹን በሰላም ለመፍታት በርካታ ጥረት ማድረጋቸውን ያወሱት ዶክተር ደብረጽዮን ጨምረውም የፕሪቶሪያ ስምምነት ተግባራዊ እንዲሆን በዚህ ዓመት ለአፍሪካ ህብረት ከ10 ጊዜ በላይ ደብዳቤ ጽፈናልም ብለዋል። ሲቀጥሉም የፌዴራሉ መንግስት ግን ሰላምን ከመምረጥ ይልቅ እናደቃቸዋለን፣ በቴክኖሎጂ የታጠቅነን የሚሉ ማስፈራሪያዎችን ከመስጠቱም በላይ ለወረራ እየተዘጋጀ መሆኑንም አስረድተዋል። የፌዴራል መንግስቱ ለጦርነት እያደረገ ያለውን ዝግጅት በማቆም ለውይይት ቅድሚያ እንዲሰጥም ጥሪ አቅርበዋል። የኢቢኤስ ቴሌቪዥን መስራቹ አቶ አማን ፍስሐ ጽዮን ሞት ያላስደነገጠው ሰው የለም። ከሥራ ባልደረቦቹ ጀምሮ እስከ ትላልቅ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ ስለ አቶ አማን ፍጹም ደግነት፣ ሀገር ወዳድነት፣ ቅንነትና አርቆ ሐሳቢነት መስክረዋል። በጎ ያደረገላቸው ሰዎች ቸርነቱን በእንባ ታጅበው ገልጸዋል። ሰው በዚህ ልክ በህዝብም በመንግስትም ሲመሰከርለት እንደ ማየት የሚያኮራ ነገር የለም። ከኢቢኤስ ቴሌቪዥን በተለያየ ምክንያት የለቀቁ የቀድሞ ሰራተኞች ሳይቀር የቀድሞ አለቃቸው ደግነት፣ አስተዋይነትና ብሩህ አእምሮ በስፋትም መስክረዋል። አቶ አማን ከቢዝነስ ባለቤትነት ባለፈ ለትውልድ አርያ የሚሆን ትልቅ ልብ የታደለ ሰው እንደነበር ለሁሉ የተገለጠ ነበር። ወደሚወደው ጌታውም እልፍ የበጎነት ስንቅ ይዞ ሄዷል። አቶ አማን በህይወት በነበረበት ጊዜ በተደጋጋሚ ይናገር የነበረው ባለቤቱ ወይዘሮ ማክዳ አስፋም ከልብ ልታመሰግን ይገባታል። ወይዘሮ ማክዳ የጥንካሬና የመልካም ሚስት ምሳሌ ነች። አቶ አማንና ወይዘሮ ማክዳ የ26 ዓመታት የትዳር አጋሮች፣ የሶስት ልጆች ወላጆችና የሥራ ባልደረባ ከመሆን ባለፈ ለሚመለከታቸው ሁሉ የሚያስቀኑ የልብ ጓደኞች ጭምር እንደነበሩ ሁሉም ይመሰክራል። የሁለቱ ትዳር ለብዙዎች ተምሳሌት መሆን የቻለ በፈተናዎች ውስጥ አልፎ ከሩብ ምዕተ ዓመት በላይ እንደተፋቀሩና እንደተከባበሩ መዝለቅ እንደሚቻል ለሚያውቃቸው ሁሉ ምልክት ሆኖ እንደ ስንቅ የተውለበለበ የተባረከ ትዳርም ነበር። ወይዘሮ ማክዳ ላለፉት ዓመታት አቶ አማን በሕክምና በሄደባቸው ሀገራት ሁሉ ከጎኑ ሳትለይ እየተንከባከበችና እያስታመመች ጎን ለጎን ደግሞ የመሰረቷቸውን ድርጅቶች በአግባቡ እያስተዳደረችና የልጆችና ቤተሰባዊ ኃላፊነቷን በአግባቡ እየተወጣች አቶ አማን ወደ ፈጣሪው እስከሚሰበሰብባት ቀን ድረስ በፍቅርና በጽናት የባለቤቷን ልብ ማሳረፍ የቻለች ድንቅ አጋሩና ሆና ዘልቃለች። እንዲህ አይነቱን እስከ መቃብር ድረስ የሚጸና ፍቅር አጋርነት ለማግኘት ብዙዎች አልታደሉም። በአቶ አማን ህልፈተ ህይወት ሁሉም ሰው መሪር ሐዘን ቢሰማውም የ26 ዓመታት ታማኝ የትዳር አጋሩና የሚወዱት ልጆቹን ያህል የሚጎዳ ሰው አይኖርምና ለመላ ቤተሰቡ ልባዊ መጽናናትን እመኛለሁ። አቶ አማን የጀመረው ራዕይም በተተኪ ልጆቹና በክብርት ባለቤቱ እንዲሁም በትጉህ የሥራ አጋሮቹ እንደሚቀጥል ጽኑ እምነት አለኝ። እግዚአብሔር ያዘኑትን ሁሉ ያጽናና።